የአንድ ማህበረሰብ እድገት የሚጀምረው ጤናማ እናት፣ ጤናማ ህፃንና ተስፋ ያለው ቤተሰብ ሲኖር ነው። በተለያዩ አካባቢዎች ያየኋቸው ልምዶች በእኔ ውስጥ አንድ ጥልቅ እምነት አሳድረዋል። ጤና የአገልግሎት ጉዳይ ብቻ አይደለም፣ የሰው ክብር እና የዘላቂ ልማት መሰረትም ጭምር ነው። በዓመታት በዚህ ክልል ውስጥ የመጡትን ለውጦች ስመለከት በእርግጥ ኩራት ይሰማኛል። የጤና ተቋማት ተስፋፍተዋል፣ የጤና ባለሙያዎች አቅም ጨምሯል። ማህበረሰቡም ስለ እናቶች ጤና፣ ስለ ህፃናት ደህንነት እና ስለ ቤተሰብ እቅድ ያለው ግንዛቤ እየጨመረ መጥቷል። እነዚህ ለውጦች የመንግስት፣ የጤና ባለሙያዎች፣ የአጋር ድርጅቶችና የማህበረሰቡ የጋራ ጥረት ውጤቶች ናቸው። ይህ ግን በቂ አይደለም። ያሳካነው ውጤት የጉዟችን ጠንካራ መነሻ እንጂ መድረሻችን አይደለም። የክልሉ ነባራዊ ሁኔታ መሰረት በማድረግ የኃይለማርያም እና ሮማን ፋውንዴሽን ከተመሰረተበት ጊዜ ጀምሮ የእናቶችና የህፃናት ጤና ጉዳይን እንደ አንድ ቀዳሚ ፕሮግራም በመያዝ በአርብቶ አደርና ከፊል አርብቶ አደር አካባቢዎች በጋራ በሰራናቸው የተቀናጁ ስራዎች በሰለጠነ ባለሙያ የታገዘ የወሊድ አገልግሎትና የቤተሰብ እቅድ ተጠቃሚነትን በማሳደግ ረገድ ተስፋ ሰጪ ውጤቶችን ማስመዝገብ ችለናል። ለአብነት ያክል በሐመር ወረዳ የቤተሰብ እቅድ አገልግሎት ተጠቃሚነት ሽፋን በ2014 ዓ.ም ከነበረበት 61 በመቶ በ2017 ዓ.ም ወደ 78 በመቶ ሊያድግ ችሏል። በሰለጠነ ባለሙያ የታገዘ የወሊድ ሽፋን በሐመር ወረዳ በ2014 ዓ.ም ከነበረበት 34 በመቶ በ2017 ወደ 65 በመቶ ያደገ ሲሆን በበና ጸማይ ወረዳ ደግሞ 87 ከመቶ ደረጃ ላይ ደርሷል። ለዚህ ጅምር ስኬት አስተዋጽኦ ላደረጉ የመንግስት አመራሮች፣ የጤና ባለሙያዎች፣ የማህበረሰብ መሪዎች፣ ለጋሽ ድርጅቶችና የፋውንዴሽናችን አባላት በሙሉ ይህን አጋጣሚ በመጠቀም የላቀ ምስጋናዬን ላቀርብ እወዳለሁ። ይህ ተሞክሮ የአመራር ቁርጠኝነት ካለ፣ በማህበረሰቡ ተሳትፎና ባለድርሻ አካላት ቅንጅት ከተሰራ እጅግ አስቸጋሪና መሰረተ ልማት ባልተሟላባቸው የአርብቶ አደር አካባቢዎች ሳይቀር የጤና ፍትሐዊነትን ማረጋገጥ እንደሚቻል ትልቅ ማሳያ ነው። ዛሬ በዚህ መድረክ የምንሰጠው ቃል ኪዳን ሌላ ሰው መጥቶ የሚፈጽመው ለውጥ ሳይሆን እያንዳንዳችን የራሳችንን ድርሻ የምንወጣበት ነው። ስለዚህ የኮንፈረንስ የምናዳምጥበት መድረክ ብቻ ሳይሆን የተሻለ የቤተሰብ እቅድ አገልግሎት በክልላችን ለማምጣት ቁርጠኝነታችንን የምናድስበት የጋራ ቃል ኪዳን መድረክ ነው። የቤተሰብ እቅድ አገልግሎት በአጠቃላይ ሁሉንም ማህበረሰብ ባዳረሰ መንገድ ተጠቃሚ ከማድረግ አኳያና ልዩ ትኩረት በመስጠት በአመራር ተቃኝቶ እንዲመራ የተሰራው ስራ ያን ያክል በፖለቲካ አመራሩ ትኩረት ተሰጥቶ ያልተመራ መሆኑን ከግንዛቤ በማስገባት የዛሬ በዚህ መድረክ በጋራ ተገናኝተን ይበልጥ የተሻለ ነገር እንድንሰራና በእናቶች ጤና ላይ መሻሻል እንዲፈጠር በዚህ መድረክ ሁላችንም ተጋብዘን ስንገኝ በጣም ከፍ ያለ ደስታ የተሰማን። ምክንያቱም ስራው በጣም ትልቅ ኃላፊነት የሚፈልግና ሁሉንም ማህበረሰብ በዘርፉ የአመለካከት ላይ ያሉ ችግሮችን የመፍታት እና በቢሮው ዘንድ የተሰሩ ያሉ ስራዎችን ይበልጥ ለመደገፍ እና ቀረብ ብሎ ለማየትም እንዲያመች በአመራሩ ዘንድ የግንዛቤ ስራዎችን መፍጠር አስፈላጊ እንደሆነ እንረዳለን። በአጠቃላይ በዞናችን ውስጥም ይህንን ስራ ለመደገፍ ከዞኑ ጤና መምሪያ ጋር በመቀናጀት ባለፉት ጊዜ የተሰሩ ስራዎች ውጤት ያላቸው ቢሆንም ይበልጥ ለማሻሻል እና ይበልጥ የተሳካ ስራ ለመስራት እንደዚህ አይነት ንቅናቄዎች አስፈላጊ በመሆናቸው ባለፉት ጊዜያት የክብርት እመቤት የቀድሞ እመቤት በጣም እዚህ አካባቢ ላይ ትልቅ ስራ ሲሰሩ ነበር፣ ሲያግዙን ነበር። በእናቶች ጤና በተለይ በአርብቶ አደር አካባቢ ቀድሞ አንድ ላይ በነበረን ጊዜ ከፍተኛ ውጤት ሊያመጡ የሚችሉ ስራዎችን በመስራት የሚጨበጥ ውጤትና ለውጥ ማየት የቻልንበት ሁኔታ እንደነበር እናውቃለን። አሁን በቅርብ ጊዜ በተለይ በወጣቶች ስራ ዕድል ፈጠራ ላይ እየተሰራ ያለው ስራም በጣም ከፍ ያለና ውጤት እያየን ያለንበት የብዙ ወጣቶችን ህይወት በጣም በአጭር ጊዜ ውስጥ እየቀየረና የስራ ባህልና ልምድን እያሳደገ ያለ ተግባር እየፈጸሙ እንደሆነ እናውቃለን። በዚህ አጋጣሚ ለእሳቸው ከፍ ያለ ምስጋና እንዲታቀርቡ ጉባኤውን አክብሮት ጠይቃለሁ። የጤና ሚኒስቴር በቅርቡ ኮምፓክት አግሪመንት በሚል በራሱ በጀት የግብአት በተለይ የፋሚሊ ፕላኒንግን ግብአቶች መንግስት ድርሻውን ከፍ እያደረገ እየወሰደ ይገኛል። የቤተሰብ እቅድ በተለይ በአግባቡ መጠቀም ከተቻለ
ከ30 እስከ 40% አስቀድሞ የህፃናት የእናቶችን ሞት መከላከል ስለሚቻል ከዚህ አንጻር ስራውን ትልቅ ነው ብሎ መውሰድ ይቻላል። የቤተሰብ እቅድ አገልግሎት አሰጣጥ ከዞን ዞን፣ ከወረዳ ወረዳ፣ ከቀበሌ ቀበሌ እንዲሁም በተቋማት መካከል ያለው ልዩነት አጥብቦ መምራትና ለዚህም የአመራሩ የተጠናከረ ቁርጠኝነት እንደሚያስፈልግ የዛሬው ኮንፈረንስ መሪ ቃል ጠቋሚ ነው። አሁንም የቤተሰብ እቅድ አገልግሎት ማግኘት እየፈለጉ ፍላጎታቸው ያልተዳረሰላቸው እናቶችና ወጣት ሴቶች ከፍተኛ ቁጥር እንዳላቸው ይታወቃል። በዚህ ዙሪያም የሁሉም ባለድርሻ አካላትን ተሳትፎ ስለሚጠይቅ በተለይ የወንዶችን ተሳትፎ ከፍ በማድረግ የእምነት አባቶችና ተጽዕኖ ፈጣሪዎች እንዲሁም የጎሳ መሪዎች ድርሻ ከፍተኛ ሚና እንደሚጫወቱ ስለሚታወቅ ተደጋጋሚ ስራ በዚህ ዙሪያ መስራት ያስፈልጋል። በዚህ ረገድ የኃይለማርያምና ሮማን ፋውንዴሽን በሀገር ደረጃ በተለያዩ ልምዶች ዘርፎች በተለይ ቤተሰብ እቅድ ዙሪያ ስትራቴጂክ በሆኑ ጉዳዮች ጭምር እያበረከተ ላለው በጎ አስተዋጽኦ የሚኒስቴር መስሪያ ቤቱ ማመስገን ይፈልጋል። በመሆኑም በየደረጃ ያሉ የጤና መዋቅሮች በዚህ አይነት የልማት አጋር ድርጅቶች የሚሰሩ ስራዎችን ከማስቀጠል አንጻር ወደ መንግስት ሲስተም ኦውን በማድረግ ስኬል አፑን አስቀድሞ ከፕሮጀክቱ ጅምር ጀምሮ መስራትና ያንንም ያው ባለቤት ሆኖ ማስቀጠል ይፈልጋል ማለት ነው። የቤተሰብ እቅድ አገልግሎት በሀገር ደረጃም ሆነ እንዲሁም በክልላችን ለረጅም ጊዜ በልዩ ትኩረት ከባለድርሻ አካላት ጋር በመተባበር እየተሰራ ይገኛል። በዚህ ዓመት እንኳን እንደ ክልል ለቤተሰብ እቅድ አገልግሎት 4 ሚሊዮን ብር ይዘናል በካፒታል ማለት ነው። እናት እና ህፃናት ሙሉ ቤተሰብ ጤናማ እንዲሆን ለማስቻል በዋናነት ጤናማ ጊዜን የጠበቀ እርግዝና እና ሁሉም ነፍሰ ጡር እናቶች በእርግዝና እና ወሊድ ወቅት በበሽታና ሞት እንዳይከሰት የጤና ክብካቤ ተጠቃሚ እንዲሆኑ ማስቻል በእጅጉ አስፈላጊ ነው። ሆኖም በዞኖች እና ወረዳዎች መካከል ከፍተኛ የቤተሰብ እቅድ አገልግሎት ተጠቃሚነት ልዩነት መኖሩ የሚታይ ሲሆን ይህም ከህብረተሰብ ግንዛቤ እጥረት በቤተሰብ እቅድ አገልግሎት ዙሪያ ካለው አሉባልታ የተነሳ ሲሆን እንዲሁም ከፍተኛ እየፈለጉ የማይጠቀሙ ወይም አንሜት ኒድ መኖሩን መረጃዎች ያሳያሉ። ኃይለማርያም እና ሮማን ፋውንዴሽን በክልላችን ለመድረስ አዳጋች የሆኑ ወረዳዎችን ለይተው በእናቶችና ህፃናት ጤናና ስርዓተ ምግብ ፕሮግራም እና HIV/AIDS መከላከልና መቆጣጠር ተግባራትን እየደገፋችሁ ቆይታችኋል። በተለይ በበና ጸማይና ሐመር ወረዳ እንዲሁም ቱርሚ ከተማ በእናቶችና ህፃናት ጤና አገልግሎት በከፍተኛ መልኩ ሲደግፉን ቆይታችኋል። ለዚህም በአርብቶ አደር እናቶች ያመሰግናሉ። እኔም በክልሉ ህዝብ ስም በእጅጉ አመሰግናለሁ። ሁሉም ባለድርሻ አካላት በመተባበር ተግዳሮቶችን ለይተን በመስራት ፍትሃዊ የቤተሰብ እቅድ አገልግሎት ተጠቃሚነትን ለማረጋገጥ ተቀናጅተን መስራት ይጠበቅብናል።